ጥራት ባላቸው እቃ ማሰራት ይፈልጋሉ? እንግዲያውስ ይህን ይስሙት። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ አድማጭ ተመልካቾች እንዴት ናችሁ? አልሐምዱሊላህ ከሚጋቡ ሰላም ወመልካም። ዛሬ ቪዲዮ እንግዲህ የማጋራችሁ ማለት ነው የጂፕሰም ፊኒሺንግ ስራ ምን ያክል ዋጋ እየተሰራ ነው የሚለው ነገር ማሰራት ለምትፈልጉ አድማጭ ተመልካቾች ይህን ቪዲዮ እያያችሁ ትክክለኛ መረጃ የማሳያችሁ ይሆናል። ያለው ነገር ሁሉንም ሙሉ በሙሉ አሳውቃችኋለሁ ማለት ነው። እንዲሁም ማሰራት ለምትፈልጉ አድማጭ ተመልካቾች ካላችሁ ከስር በምታዩ ስልክ ቁጥር መደወል ትችላላችሁ። እንኳን ወደዚህ ቻናል በደህና መጣችሁ ማለት እንፈልጋለን። ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ወደ አድማጭ ተመልካቾች ካላችሁ ቪዲዮአችሁን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠቃሚ መረጃዎችን ከኛ ጋር ስለምታገኙ እንዲሁም ደግሞ ፊኒሺንጎችን ማሰራት ለምትፈልጉም አካላቶች ይጠቅማችሁ ዘንድ ይህን ቻናል ሰብስክራይብ በማድረግ የምለቀውን ቪዲዮ መከታተል አይርሱ ማለት ነው። እንዲሁም ደግሞ ነባሮቼ ተከታታዮቼ ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ እያደረጋችሁ እንድትጀምሩት በአክብሮት ጋብዛለሁ። በዛሬው ዕለት የማጋራችሁ የእነዚህን የጂፕሰም ፊኒሺንግ ስራ ምን ያክል ብር እየተሰራ ይገኛል በሀገር ውስጥ የሚለውን ነገር የማጋራችሁ ይሆናል። አንደኛ ደረጃ የምናየው ተመልካቼ ይህን ጂፕሰም ከማሰራታችሁ በፊት ልታውቁት የሚገባ ብዙ ነገሮች አሉ። ከነዚያ ውስጥ እንግዲህ ኦሪጂናል የሚባሉ እንዲሁም በፌክ የሚመጡ እቃዎች ስላሉ እነዛ ለይታችሁ ልታውቁ ይገባል። በመቀጠል ደግሞ እነዚህን ጂፕሰም ከማሰራታችሁ በፊት የሚያስፈልጉት ግብአቶች ማለትም ጂፕሰም እንዲሁም ደግሞ ቃጫ እና የተለያዩ ማቴሪያሎችን ያስፈልጋል። ከነዛ ውስጥ እንግዲህ ሁሉንም ነገር ደግሞ የማጋራችሁ ይሆናል። ደግሞ እናንተ እስከ ቪዲዮ ፍጻሜ ድረስ እየተከታተላችሁ ለዚህ ቻናል ድጋፋችሁን እየሰጣችሁ እስከ ቪዲዮ ፍጻሜ ድረስ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። ተመልካቾቼ እነዚህ ፊኒሺንግ ስራ እንግዲህ የምንሰራው እንግዲህ አንድ የእህታችንን ቤት በመስራት ላይ እያለን የተቀረጸ ይህ ቪዲዮ እንግዲህ ተመልካቾቼ ብዙ ከሚያጋጥሙኝ አስተያየቶች ውስጥ አንደኛና ሁለተኛው ነገር ምን መሰላችሁ ተመልካቾቼ? በጣም ብዙ ሰው ጂፕሰም ይበላናል ብለው ብዙ ጊዜ ኮሜንት ምናምን ነገር ይጽፉብናል። ተመልካቾቼ ይህ ደግሞ የሚሆንበት አንደኛና ዋናው ምክንያት የባለሙያው ጥንቃቄ ይወስነዋል። ባለሙያው ግዴለሽ ሆኖ የሚሰራው ከሆነ ጂፕሰም ማለትም ወፍራም በሆነ ቁጥር የሚበላው ፍጆታ እየጨመረ ይሄዳል ማለት ነው። ብዙ ጊዜ ደግሞ አብዛኞቹ የሚያሰሩት ጂፕሰማቸውን በጣም ብዙ ትዕዛዝ ይታዘዝና ከዛ በኋላ ግድግዳው ላይ በወፍራሙ እየተሰራ ጂፕሰሙ ይከብደዋል። ለግድግዳውም ደግሞ ክብደት ስለሚሆንበት ብዙ ጊዜ የመቆየት ቻንስ አይኖረውም እና ደግሞ ለመበላሸትም እንዲሁም ለመዛግ ቅርብ ይሆናል። ብዙ ጊዜ ተመልካቾቼ ይህን ከማሰራታችሁ በፊት የባለሙያውን ጥራትና ከዚህ በፊት የሰራችውን ስራዎች በደንብ ማየት ይጠበቅባችኋል። ያን ካያችሁ በኋላ ደግሞ በመቀጠል ደግሞ ይህ ነገር ደግሞ እንዴት ተደርጎ ፍጆታን ቀንሼ እሰራዋለሁ የሚለውን ነገር ማሰብና ማስተዋል ይጠበቅባቸዋል። ብዙ ጊዜ እንሰራለን እያሉ በጣም የሚያጭበረብሩ በጣም እስካምሮች እንዳሉ ከዚሁ ቪዲዮ መማር ትችላላችሁ ተመልካቾች። እንደምታዩት ደግሞ በዛው ልክ ደግሞ ቃላቸውና ስራቸውን አክብረው ደግሞ ጥንቅቅ ብለው የሚሰሩ ብዙ አይነት ባለሙያዎች እንዳሉ ሁላችሁም የምታውቁት። ብዙ ጊዜ የምትሸወዱባቸው አንደኛ አረብ ሀገራት የምትኖሩ እህት ወንድሞቼ ብዙ ጊዜ እቃውን ማሰራታችሁን እንጂ ስለዛ ምንም አይነት እውቀት ባለመኖራችሁ ብዙ ጊዜ ትሸወዳላችሁ። ያን ነገር ደግሞ እንዳይሆን ያ ነገር ደግሞ እንዳትሸወዱ ይጠቅማችኋል። ማወቁ ዛሬም ነገም አይከፋችሁም። ብታውቁት ጥሩ ነው። የተሻለ ነገር ለማሰራት አውቃችሁ ደግሞ እንዲሁም ባለሙያዎችን ደግሞ በደንብ ጠንቅቃችሁ ማወቅ ይገባችኋል። ብዙ ጊዜ ሀሳብ አስተያየታችሁን ስሰማ እጅግ በጣም ፋውል ስራዎችን እያየሁኝ ስለሆነ ያንንም ማጋለጥ ስላለብኝ በዚህ መልክ ነው እያሳየኋችሁ የምገኘው። ይህ እንግዲህ የሰራነው የአንድ እህታችን ሳይት ውስጥ የሰራንላት በዚህ መልክ ጥንቅቅ አድርገን ሰርተንላታል ማለት ነው። እህታችን እንግዲህ በጣም ነበር የወደደችውና እኔም ደግሞ ለተመልካቾች ለምን ሲሰራ ያለውን ሂደት ለምን አላጋራችሁም፣ እንዲሁም ብዙ ሰዎች ደግሞ ከዚህ ቪዲዮ ትማሩበታላችሁ ብዬ ስላሰብኩኝ በዚህ መልክ ይዤላችሁ መጥቻለሁ ማለት ነው። ከመግዛታችሁ በፊት ተመልካቾች እቃዎችን በደንብ በጥንቃቄ ቼክ እያደረጋችሁ መግዛት ይገባችኋል ማለት ነው። የጂፕሰም ዋጋ በደንብ ልታውቁት ይገባል። ጂፕሰም አንደኛና ሁለተኛ አለ። አፍሪካ የሚባል አለ፣
ራይት የሚባል አለ። በጣም እነዚህ በጣም አሪፍ የሚባሉት ጅብሰሞች ናቸው እየነገርኳችሁ ያላችሁ። እነዚህ አሪፍ የሚባሉት ጅብሰሞች ናቸው። እጅግ በጣም ለቤት ውበት የሚሰጡ በጣም ኳሊቲያቸው አሪፍ፣ ለሰራተኛ ራሱ በጣም በተመጣጣኝ ዋጋ አንጥታችሁ ለሰራተኛው ደግሞ በጣም ፍጆታ በማይወስድ መልኩ በመቆጠብ የሚሰራ እጅግ በጣም ምርጥ የሆነ የጅብሰም ስራ ነው። እንዲህ ከወደዳችሁት ደግሞ ተመልካቾቼ ቀጣይ በሌላ ፓርት2 እመጣላችኋለሁ። እጅግ በጣም ያለውን ነገር ሁሉንም ነገር እማጋራችሁ ይሆናል። ምንም ነገር ሳልደብቅ አሳውቃችኋለሁ። እንዲሁም ደግሞ የቻናል ከተመቻችሁ አብራችሁን እስከ መጨረሻው ድረስ ስለተከታተላችሁ ከምን አመሰግናለሁ።